ይስጥልን እንደምን አላችሁ? ይህንን ቪዲዮ የምትመለከቱና የምታደምጡ ሁሉ በያላችሁበት ክፍለ ዓለም ሰላማችሁ የበዛ ጤንነታችሁ የተጠበቀ ዘመናችሁ የተባረከ እንዲሆንላችሁ ልባዊ ምኞቴ ነው። ዛሬ ወደ እናንተ የማቀርብላችሁ ከሰሞኑ በዙ ወርቅ ሚዲያ ላይ ኢትዮጵያዊውን ሰው ከቃጠሎ ስለታደጉት የኢትዮጵያ ባለውለታ ስለሆኑት ሰው ነው። እኒህ ሰው እግዚአብሔር የወደዳቸው፣ ዘመናቸውን የባረከላቸው፣ ልቡናቸውን ያበራላቸው፣ መንገዳቸውን ያቀናላቸው፣ አንደበታቸውን ያሰመረላቸው፣ አእምሯቸውን ለበጎ ተግባር ያዋለላቸውን ኢትዮጵያዊ ካናዳዊ ነው ሰው። እኒህ ባለአእምሮ ሰው የተወለዱት በኢትዮጵያ ከአዲስ አበባ ከተማ 188 ኪሎ ሜትር ርቃ በምትገኘው ደብረ ሲና ተብላ በምትጠራ ቦታ ነው። ስለ ነገረ ትውልዳቸው እንዲህ ይናገራሉ። ቻችን ብትገልጽልን እስቲ። ስሜ ከበደ ኃይለ ማርያም አባተ ይባላለሁ። ግን የሚጠራው በኢትዮጵያ ውስጥ እያለሁ ከበደ ኃይለ ማርያም ነው። የተወለድኩት ደብረ ሲና ነው። በተወለድኩ በ6 ወሬ አሰብ ነው የገባሁት ከእናት አባቴ ጋር። ከዛ እዛው ነው የተማርኩት፣ እዛው ነው ያደግኩት፣ እዛው ነው የኖርኩት እስከምወጣ ድረስ እና አሰብ ነው ከኢትዮጵያ እንዴት ወደ ኬንያ እንደገቡም እንዲህ ያወጉናል። እኒህ የተከበሩ ኢትዮጵያዊ ካናዳዊ ከኬንያ ወደ ካናዳም እንዴት እንደሄዱ እንዲህ ሲሉ ይደመጣሉ። የውጭ ሀገር የወጣው መቼና የት ነው የሚለውን እስቲ። ከኢትዮጵያ የወጣሁት ያው በጦርነት ኤርትራ እና ኢህአዴግ ጦርነት በኢትዮጵያ ላይ በወረራ ሲያደርጉ ሌሊቱን ነው ከአሰብ የወጣሁት። ቤተሰቦቼን ይዤ ወደ አዲስ አበባ ገባሁ። ከአዲስ አበባ ቀጥታ ሞያሌ አድርጌ ኬንያ ነው የገባሁት። ኬንያ ምን ያህል ጊዜ ቆየ? ኬንያ ወደ 9 ዓመት ቆየሁኝ። ከዛ ከኬንያ ያው የሀገር መኖሪያ ባለኝ ቅልጥፍና ያው ልክ በአመቴ የሀገር መኖሪያ ሳገኝ ከዩናይትድ ኔሽን ኤዱኬሽን ፕሮግራም ሹፌርነት ተቀጠርኩ። ከዛ ወደ ሱዳን ላኩኝ። ከሱዳን ከጆን ገራንግ ጋር ትምህርት ቤት እዛ ሰራ ነበረ። ከጆን ገራንግ ሲሞት ቀጥታ እንደገና ወደ ኬንያ መጥቼ ዩናይትድ ኔሽን ኤዱኬሽን ፕሮግራም እዛው ቀጠልኩኝ። እዛ እየሰራሁ ያለው አለቃዬ የካናዳው አምባሳደር ኬንያ ውስጥ አለቃዬ ስለነበረች ከበደ እኔ አሁን ወደ ሩዋንዳ ሄዳለሁና አንተ ይዤህ ልሂድ አለችኝ። አይ እኔ ልጆቼን ለማምጣት ፈልጋለሁ አልኩ። እሷ ሩዋንዳ ሄደች። እኔ እንደገና ወደ ሱዳን ስራ እየሰራሁ ልጆቼን ከአዲስ አበባ ከነባለቤቴ እንድትመጣ አደረኩኝ። እነሱ ሲመጡ ልጆቼን እዛ አስተማርኩ። ከዛ ቀጥታ ከበደ አቤት እኛ መሄዳችን ነው ጨርሰናል ሲሉ አይ እኔ አልሄድም ስል ቤተሰብህን ብቻ እሺ መላክ አንችልም አንተ ከሄድክ ትችላለህ ሲሉኝ እሺ እሄዳለሁ አልኩ። ኢንተርቪው አደረጉኝ፣ ሜዲካል አደረኩ። ወዲያውኑ ምንም ወደ ካናዳ ገባሁ። ኦኬ ካናዳ ይፍከው ያረፍኩት ቀጥታ ከፕሌን እንደወረድኩ ቫንኮቨር ለ5 ቀን እንትን አለ እንግዶች መቀበያ ላይ። ከዛ ቤት ተፈልጎልኝ ልጆች ስላሉኝ በርናቢ ገባሁ። እስካሁን ያለሁት በርናቢ ውስጥ ነው ያለሁት። ኦኬ በርናቢ ማለት ቫንኮቨር ውስጥ ብሪቲሽ ኮሎምቢያ ውስጥ የሚገኝ አንድ አነስተኛ ከተማ ማለት ነው። አዎ ልክ ነው። ቫንኮቨር ማለት ትልቁ ነው ስሙ ነው፣ ግን በርናቢ ሲቲ ይባላል። የቫንኮቨሩ አስተዳደር ነው። ይሄ ሲቲ እንደ ትንሽ ከተማ ማለት ነው፣ እንደ ደብረ ብርሃን ምናምን። የውጭ ሀገር ኑሮና ስለሚያጋጥሙ ተግዳሮቶችም እንደዚህ ሲሉ ተናግረዋል። የተከበሩ አቶ ከበደ ኃይለ ማርያም አባተ ጓደኞችም በካናዳ ቫንኮቨር በጣም ያስገረመኝ ቀጥታ እንደመጣው ስራ የሚባል ነገር ልሰራ አልቻልኩም።
ለምን ልምድ አለ ሆይ ስንት ዓመት ሰራ የሰራህ የሚለው ነገር በጣም አስጨንቆኝ ነበር እና በጣም ገርሞኛል። ወዲያው እኛ ድሮ ስንሰማ ውጭ ሀገር ወዲያው ስራ ገብተህ ወዲያው ገንዘብ ታገኝ ነበር ይመስላል። ስለዚህ በጣም ተጨንቄ ነበር። ግን ሰው መከረኝና ትምህርት እንደወስድ አደረገ። 1 ዓመት ወስጄ በዲፕሎማ ይኸው እዛ ለሰርቲፊኬቱ በዲፕሎማ ሜንታል ሄልዝ እንትን ብዬ እስካሁን ድረስ ከመጣሁበት ጀምሬ ሜንታል ሄልዝ አንድ መስሪያ ቤት አቶ ከበደ ኃይለማርያም አባተ ጓደኞችም የተከበሩ አቶ ከበደ ኃይለማርያም አባተ ጓደኞችም በካናዳ ቫንኮቨር ውስጥ ስለሚያደርጉት ቅንነት የተሞላ ሰናይ ተግባር እንዲህ ይመስላል። ብዙ ነገር ሰምተናል። አቶ ከበደ ባህሪው በጣም የሚደንቅ ስብዕና ያለው ሰው ነው። መቼም ሰውን ሆኖ ሰውነት የሚገልጠው ሰው አቶ ከበደ ነው ብዬ አምናለሁ። ለማንኛውም ሰው ሲሞትም ሰው ሲዳርም ችግር ሲኖር በማንኛውም መልኩ ፈጥኖ ደራሽ ማነው? ከበደ ነው። without any condition without any privilege ለማንኛውም ሰው የሚደርስ ማነው? ከበደ ነው። ከበደ ትክክለኛ ፐብሊክ ሰርቫንት ነው። he born for that። ቤተሰቡን አክባሪ፣ ባለቤቱን ወዳጅ፣ ለልጆቹ በጣም ቀና አመለካከት ያለው በጥሩ መንገድ እየሄደ ልጆቹን የሚያስተምር አባት ነው። በአባትነት በጥሩ ወንድምነት ደግሞ ካልክ ወንድም ልታደርገው መከታ ሊሆንህ የሚችል ወንድም ነው። አሰብን ያደጉበት በጎነትን የተማሩበትን አንድነትን ያዳበሩበትን ቦታ መሰረታቸው እንደሆነ ተናግረው ያንኑ ድንቅ ስራ በርናቤ ከተማ ላይም አግኝተውታል። እሳቸውም ደግመውታል። አቶ ከበደ የተቸገረን በማገዝ ማህበረሰብን በመብራትና የሚያጋጥሙ ችግሮችን አሳምኖ በመፍታት የተካኑ ሰው ናቸው። በተማሩት የአእምሮ ጤና ትምህርትም ብዙዎችን ታድገዋል፣ እውቅናዎችንም አግኝተዋል። ትልቅ ሽልማቶች ይታየኛልና እነዚህን ሽልማቶች ለማግኘት ያበቃ የትኛው እንደው ትልቅ በጎ ስራ ሰርተህ እንደሆነ እንደው አንዱን ብትገልጽ? አዎ እኔ ያደኩት አሰብ ውስጥ ነውና አሰብ ውስጥ የዘርና የሃይማኖት ልዩነት የሌለበት ከተማ ነው እና ሁሉም በአንድ ነው የሚኖረው፣ በፍቅር ነው የሚኖረው እና እዚህ ስመጣ ልክ እንደዛ አገኘሁኝ። ኤሪትሪያኑም ኢትዮጵያውም በአንድ ላይ እንትን ሲል የተለየ ሲሆን በቃ ኮሚኒቲ ውስጥ ገብቼም እንድሰራ ያደረገኝ እሱ ነው። ሁለተኛ ደግሞ በጣም ኤሪትሪያኖችና ኢትዮጵያኖች በፍቅር አንድ ላይ በሞትም በሐዘንም ሳይ አስገረመኝ እና ይሄ ልክ አሰብን እንደተወለድኩበት ሀገር ነው የምቆጥረው። ለምን የ6 ወር ልጅ ልክ አሰብ መስሎኝ እችን ከተማ ለመልቀቅ ስላልፈለግ አስገርሞኝ በቃ በፍቅር እነሱ ጋር ለመኖር ነው የቻልኩት። እንግዲህ ጓደኞቻቸው ስለተከበሩ አቶ ከበደ ሲናገሩ በሁሉም ቦታ በሚመለከተኛል ስሜት የሚሰሩ ተቆርቋሪ፣ ረጅና የተለየን ቀባሪ መሆናቸውን ሰምተናል። ለዚህም ምስክር የሚሆነው አንድ ኢትዮጵያዊ እንዳይቃጠል አድርገው ማስቀበራቸው ነው። እሳቸውም የበጎ አድራጎት ስራ ለመጀመሪያ ጊዜ እንድትጀምር እነዚህ ኤርትራውያኖች ኢትዮጵያውያኖችን አበሾችን ለመርዳት ለመጀመሪያ ጊዜ የተነሳሳህበት ጊዜ መቼ ነው ታስታውሰዋለህ? አዎ እኔ ያን ጊዜ በመጣው በ6 ወር ወይም 7 ወር ይሆናል ኢትዮጵያ ኮሚኒቲ እንውሰድህ ብለውኝ ኮሚኒቲ ውስጥ ወስደውኝ ስብሰባ ሲደረግ ለካ አሰብም ኬንያም የሚያውቁኝ ሰዎች ያውቃሉ እና እዛም ኬንያም የኢትዮጵያ ኮሚኒቲ ሊቀመንበር ሆኜ ብዙ ኬንያዎች ኢትዮጵያኖች ከእስር ቤትና ከአንዳንድ ነገሮች ከመንግስት ጋር እንትን እያልኩ ብዙ ስደተኛዎችን አስፈታ ነበር፣ እረዳ ነበር። ከቤ የቀብር ስነ ስርዓቱን ያላከናወነለት፣ ከቤ ያረዳው ሰው፣ ከቤ የኢሚግሬሽን ጉዳይ ያልተከታተለለት፣
ከቤ ያረዳው ሰው ቫንኮቨር ውስጥ በጣም እውነት ለመናገር ከባድ ነው ማግኘትና የሚገርም ልብ ያለው ሰው ነው። ያንን አይተው ቀጥታ ሲያዩኝ ኢትዮጵያኖች እጃቸውን አውጥቶ እኚህን ሰውዬ ነው የምንመርጠው፣ እኚህ ሰውዬ እና እንዴት ኧረ ገና እኔ 6 ወሬ ነው 7 ወር ኢትዮጵያዊነትና ኮሚኒቲ 6 ወርና 1 ወርም አይልምና ገብተው ይስሩ፣ እኛ እንነግሮታለን፣ አብረን እናስተምሮታለን፣ ከተማውን እናሳየውታለን ሲሉ አዘጋጅ እሱ ነው። ሄዶ ቤትም ብሎ ኦርጋናይዝ የሚያደርግ እሱ ነው። ሰው ሲታመም ቀድሞ ደራሽ እሱ ነው። ይሄ ነው የምትለው ነገር የለም። ኤኒ ኢቨንት ኤኒ ችግር ከተፈጠረ በኮሚኒቲ ውስጥ በኢትዮጵያ ውስጥ ቀድሞ ደራሽ እሱ ነው። ሆስፒታል አሁን ባለቤቴ ትሰራለች። የሆነ አበሻ ሲታመም መጀመሪያ የሚደወለው ነው ከበደ ነው። ከበደ is everywhere እና ይሄ ነው ልል አልችልም። ከበደ ኢን ጀነራል በቫንኮቨር ኦርጋናይዝ ሲሆን ሰርግ ሲኖር ሲታመም ሰው ቀድሞ ደራሽ ከበደ ነው። ይሄ ምንም ዳውት የለው። ያለ ምንም ዲስክሪሚኔሽን ያለ ምንም ባይስት as I have told you earlier he is a public servant. I have seen it. በጣም ጥሩ ሰው ነው። ልክ በአመቴ አንድ ኢትዮጵያዊ ወንድማችን ሴንት ፖል ተኝቶ ሳለ አረፈ። ስለዚህ ቀብር እንሂድ ሲባል ቀብር የለም እና ይቃጠላል አቃጥሉኝ ብሏል ሲል እኔ በህይወቴ ሙሉ ኢትዮጵያን ሲቃጠል አላየሁም። ደግሞ አገር ቤትም ሆነ የነበርኩበት ሰው በስነ ስርዓት ሲቀበር ነበር ያየሁትና አይቀጠም። እኔ አሁን ኢትዮጵያ ኮሚኒቲ ሊቀመንበር ከሆንኩ እባካቸው አንድ ላይ ወተን ሆ ብለን ከመቃጠል ወይ ገንዘብ አጓተን እንቅበረዋል። ከዛ መንግስት በዚህ በጎ ተግባራቸው ብዙ ሽልማቶችንና እውቅናዎችን ቢቀበሉም የተሸለሙትን የማርያም ካባ ግን ከሁሉም ስጦታዎች የበለጠ መሆኑን ይናገራሉ። ታው ጀምሬ ከተመረጥኩ እስከ 14 ዓመት በሊቀመንበርነት ሰራ ነበር። ከዛም ወረርኩኝ ያው መተካካትም ስላለ በየአመቱ ለወንድሞቼ ተቀበሉን። እነሱም ጋር ሆነን በንዑስ ኮሚቴ ሰራ ነበረ። እስካሁን ድረስ ከኢትዮጵያ ኮሚኒቲ ተለይቼ አላቅም። እኔ ከኢትዮጵያ ኮሚኒቲ ከወጣን በኋላ የኢትዮጵያን ኬኔዲያን ሁማን ራይት ኢን ብሪቲሽ ኮሎምቢያ የሚሉት እንትን አለ ሶሳይቲ። ከዛ ሊቀመንበር ሁኜ እስካሁን እየሰራሁ ነው ያለሁት። እንዲሁም የአፍሪካን ዲሰንት ጠቅላላ የአፍሪካኖች ዲሰንት ሊቀመንበር ሁኜ ለ5 ዓመት ሰርቻለሁ ከኮሚኒቲው ጋር እንትን አድርጌ እና አሁንም ከኢትዮጵያ ኮሚኒቲ ጋር በበጋ ፌስቲቫልም ሆነ በሐዘንም ሆነ በደስታም ጊዜ በንዑስ ኮሚቴ ሆኜ እየሰራሁ ነው ያለሁት። ኦኬ፣ አሁን ከዛ ወጣ ብለን እዚህ ባለው በካናዳ አገር ላይ በፖለቲካው ረገድ አንዳንድ ፓርቲዎች ላይ ጆይን አርገህ እንደምትሰራም አንዳንድ መረጃዎች አሉንና የትኛው ፖለቲካ ውስጥ ምን አይነት የሥራ ዘርፍ አለ? በዚሁ በካናዳ ገቨርንመንት ላይ የትኛውስ ፓርቲ አባል ነህ? ልክ ነው። ይሄ ጥሩ ጥያቄ ነው። እኔ የኤንዲፒ ሊደር ነው፣ ኒው ዲሞክራሲ ፓርቲ ይባላል። የሱ ቦርድ አባል ነኝ። እንዲሁም እዚህ በበርናቢ የፒተር ጁሊያን የሚባለው የፓርላማ ሜምበርና የሚስተር ራጅ ቾሃን የብሪቲሽ ኮሎምቢያ አፈ ጉባኤ ቦርድ አባል ነኝ። ከነሱ ጋር እስካሁን እየሰራሁ ነው ያለሁት። ኮንቬንሽን ሲኖር ስብሰባም ሲኖር ኦቶዋም ቪክቶሪያም ይሄዳለሁ። አሁንም ኖቨምበር በቅርብ ቀን በኖቨምበር 21 ጀምሮ እስከ 25 ድረስ ከ15 ጀምሮ እስከ 20 ድረስ ኮንቬንሽን ይሄዳለሁ። እዛም ስብሰባ ላይ ካፈላለሁ።
ከነሱ ጋር ንዑስ ኮሚቴ ውስጥ እመራለሁኝ። በቅስቀሳና በቦርድ አባልነት እሰራለሁ። ኦኬ እንግዲህ ያው አሁን በዚህ በካናዳ አገር ላይም እንዲሁ ከኢትዮጵያውያን ከመርዳት ከማገዝ በተጨማሪ በመንግስት ፓርቲ ላይም ገብተ ብዙ ስራ እየሰራ እንደሆነም ገልጸህልናል። እንደው በብዛት እነዚህ ሽልማቶች ከጀርባችን የተደረደሩ ሽልማቶች አሉና ብዙ ተሸልመሃል እንደማየውኛ ቆጥረንም አንጨርሰው። ካስደሰቱ ሽልማቶች ውስጥ እንደው ከተሸለምኳቸው ሽልማቶች ያስደሰተኝ የወደድኩት የምትለው ሽልማት ምንድነው ባንተ? እንደው እርግጥ ነው ይሄ ሁሉ ሽልማት ከንጉሱም ከንግስቲቱም ከካናዳም ከሬድ ክሮስም ከዓለም ሮተሪ ሁሉ ተቀብያለሁ። ጥሩ ነው። ከውጭም ስቀበል ግን እኔ ያስደሰተኝ ከኡነል ልንገርህ የቅድስት ማርያምና የመድኃኔዓለም እንዲሁም የኤሪትሪያ ቤተክርስቲያኖች በአንድ ያለፈው ዓመት ካባ አልብሶ መርቀው ስላተ የማርያምን ካባ ስለመልበሴ በጣም ነው ያደሰ። ከሷ በላይ ስለሌለ ከዚህ ሁሉ የማርያም ካባ ይበልጥብኛል ብዬ ነው ምነው። አንዳንድ መረጃዎች ሰምተናልና አቶ ከበደ ኃይለ ማርያም መሬት ላይ ተኝቶ ለሚታከመው ወገኔ ዊልቸርና ክራንች አጥቶ ለሚሰቃየው ህዝቤ ምን ላድርግ ብሎ በማሰብ በቫንኮቨር ካሉ ጓደኞቹና ቤተሰቦቹ ጋር በመመካከር ብዙ ኢትዮጵያኖችን በማስተባበር ከሮተሪ ክለብ ባገኘው እርዳታ በመታገዝ ይህንን ብዛት ያለው የሕክምና ቁሳቁስ ወደ ኢትዮጵያ ልኳል። እዚህ ሀገር ስንኖር ያው የከበደን ስም በቀላሉ ነው መስማት የሚቻለው። ብዙ በጎ አድራጎት ስራዎች ላይ ይሳተፋል እና በጣም ደግ ኢትዮጵያዊ ነው። ኢትዮጵያዎችን፣ ኤርትራዎችን እንደውም የተለያየ ሀገር ዜጎችን በመርዳት ይታወቃል እና ስለከበደ ማውራት ቀላል አይደለም፣ ስራው ብዙ ስለሆነ ማለት ነው። በዚህ ዙሪያ እስቲ ለምን ጉዳይ ላክ የት ቦታዎች ልካሃል እና እስቲ ይሄንንም እንድታረግ ያነሳሳ ምንድነው? እስቲ ይሄን ለተመልካቾቻችን። እርግጥ ነው እኔ ተነሳሳሁበት ምክንያት ድርቅ ተብሎ ነበር 2002 ላይ እና በዛ ላይ የኢትዮጵያ ኮሚኒቲ ሊቀመንበር ነበርኩና ከጓደኞቼና ከቦርድ ሜምበሮቼ ጋር ተነጋግሬ እንዲሁም ከቀይ መስቀል ጋር አብረን ሰርተን በአንድ ቀን ውስጥ 42,000 የካናዳ ዶላር በዛ ዕለት ብዙ ብር ነው እና እርዳታ የሚደረገው 2002 ላይ ስለነበረ ያንን አዋተን በአንድ ቀን ውስጥ ለቀይ መስቀል ሰተን ባለው የ42,000 እና ቀይ መስቀል ደግሞ ጨምሮ ወደ ድርቅ የደረሰባቸው ከተማ ስንዴ ተረርቷል በዛ ወቅት። አሁን ግን በ2019 በአውሮፓ አቆጣጠር ወደ ሀገሬ ልሄድ አስቤ ሳለሁ በ26 ዓመቴ ነበር ሄድኩት እና ቤተሰቦችን ያው እናት አባቴ የሉም አልፈዋል እና እህቶችን ለመጠየቅ ወደ ሀገር ቤት ሲሄድ ኮምቦልቻ የሚባል ከተማ ሲሄድ ሆስፒታል ሰርቶ ባዶ ነው ሆስፒታሉ እና በዛም አጋጣሚ በእህቴ ታማሳለ ሆስፒታል ለወስድ ስል ምንም ሆስፒታል ስለሌለ ሆስፒታሉ እንዴት የለም ስል ወስደው አሳዩኝ። ባዶ ነው ወሰርኩኝና አንዳንድ አሁን ለምሳሌ በቅርብ አመታቶች እንኳን ከተወሰኑ አመታቶች በፊት እኔ ቮለንተር አደርጋለሁ እሱ በሚሰራቸው በጎ አድራጎት ስራዎች ላይ እና ወደ ኢትዮጵያ የተለያዩ የሕክምና ዕቃዎችን በማስተባበር ሄዶ በመለመን በመጠየቅ ጊዜ ሰጥቶ ይሄንን ስራ አሰባስቦ ወደ ኢትዮጵያ ልኳል። በጣም በገንዘብ ቢተመን በጣም ብዙ ነው ማለት ይቻላል። አየሁ እንደወሰዱኝ አየሁኝና ዝም ነው ያልኩት። ዝም ብዬ መጣሁ።
እረዳለሁም አላልኩም። ዝም ብዬ መጣሁ። እዚህ መጥቼ ለሮተሪ ክለብ አንድ ጓደኛ የነበር ሚስተር ጆን የተባለውን ሚስተር ጆን አልኩት እንዳው እንደዚህ ቦታ ሄጄ በ26 ዓመቴ ነው አሁን የሄድኩት እና እንዴት ነው ስለው እንዴ መጫኛ ከከፈልክ ሙሉ ኮንቴነር 40 ፊት ኤክስሬ ማሽን አነሲስ ማሽን ዊልቸር አልጋ ሜዲካል የኤክስሬ ማሽኖች ጠቅላላ የልጆች መወለጃ ሁላ እሰጥሃለሁ 40 ፊት ማለት በዛ ጊዜ ትልቅ ኮንቴነር ነው እሱም ሞልቼ ወስጄ ከህዝቡ ጋርና ከቤተሰቤ ጋር አዋተውልኝ አደረስኩኝ ልክ ባደረስኩኝ በአመቱ ያው በነበረው ከወያኔ ጋር ጦርነት ተዘረፋሉ በጣም አዘንኩ በሰጠዋቸው አመት ሳይሞላ ተወሰደ አሱልኝ ተናደርኩኝ እንደገና ህዝቡን ኢትዮጵያ ኮሚኒቲንና የሲያትልን ህዝብ ሂጄ ለምኜ የማስጫኛ እንደዚህ ብዬ ለሮተሪ ክለብ መልሼ ተናገርኩ ሮተሪ ክለብ በጣም አዘኑ ፒክቸሩን ላኩ መጀመሪያ ቃውን ሲራገፍ ሁሉ ፒክቸር ነበረን ቪዲዮ ነበረን አሁን ሲዘረፍና ባዶውን ሲያዩ ሰጡኝ እንደገና ራሴ ሂጄ አስረክቤ መጣ ከዛ አዲስ አበባ ሳለሁ እኛም ብሎ ጠየቁኝ አረኛም ባዶናን አሉን ደብረ ብርሃንም ባህር ዳርም ጎንደርም ግሽራቢም ጠየቁኝ እኔ ማስጫኛ በጣም ውድ ነው እዛ ሀገር እና ገንዘብ ካገኘው በማስጫኛ እንትንላለሁ ስል ኢክናክስ የሚባል የኢትዮጵያን ኬኔዲያን እርዳታ ሰጭ እነሱ ጋር ሁኜ እንዲህ ያለና ባካችሁ ስል ያው ለግሽራቢና ለባህር ዳር ላክን እንደ ሁለት ላኩኝ ባህር ዳር ደግሞ ለጎንደር ዩኒቨርሲቲ ሆስፒታል ጠየቁኝ ለነሱ ደግሞ የተቻለንን እንደ ኤክስሬ ማሽን ላክን ከዛ አንድ ወንድማችን አለ ለደብረ ታቦር ማስጫኛውንም ምኑንም ስለሚከፍል ከሱ ጋር ሆነን ደግሞ አቶ ማርቆስ ተገኝ ይባላል ሆስፒታል እሱ ነው በብዛት ገንዘብ የሚረዳኝ እኔን ቀጥታ ወደ ደብረ ታቦት አደረስን ተጨማሪ አሁን በቅርብ አጣዬ ከነዚህ ከሮተሪ ከእንትን ከኢግናክስ ጋር ሆነን 30 ቤቶች ሰራን ከህዝብ ከካናዳና ከአሜሪካን ህዝብ ለምነን እዛ ጣየም በሰራን ደብረ ብርሃን ምግብም ወሰር ልብስም ወሰር መድኃኒትም ወሰን 3-4 ጊዜ እስካሁን ብዙ እርዳታዎች እየሰራን ያለ ነው አሁንም በቅርብ ደግሞ ኢግናክስ የተባለው የካናዳ እርዳታ ሰጭ ለድርቅ ለተጎዱ ምግብና ዘይትና ዱቄቶች ብርድ ልብስ ሁሉ የላክን ነው ወደ ቦረናም ወደ ሸዋሮቢትም እና ያ ነው ያነሳሳኝ እኔና I know Kmede for the last almost 30 years. He is the most hard-working individual in our community, very compassionate. He stands up for human rights for people. He's very actively involved in our community activities, not only in British Columbia, but also he try to help as much as he can back home in Ethiopia as well. So he's one of the most active member of our community here in our city. አሁን እኔ ዕውቀት ኑሮይ ወይ ትምርት ኑሮይ ሳይሆን የሀገር ፍቅርና የህዝቤ ህክምና እዛ ሀገር ትግሬውም አማራውም ኦሮሞውም ሁሉም የኢትዮጵያ ዜጋ ነው የሚታከመው ለዛ ብዬ ነው የምወስደው እንጂ የማንም ፖለቲካ አባል የማንም የሃይማኖት ልዩነት የሌለኝ ሰው ነኝና በዛ የተነሳ ነው የሀገር ፍቅር ስላለኝና የህዝብ ፍቅር ስላለኝ ነው ይሄን ቃና እርዳታ አሁንም እርዳታ ለመስጠት የአቅሜ የማስጫኛ ነው እንጂ የዓለም ሮተሪ ክለብ እርዳታውን ለመስጠት ሬዲ ሆነዋል
የማስጫኛው ካገኘው ወዲያውኑ እቃ ለሚተቸገረበት ቦታ አሁን 4 ከተማዎች ጠይቀውኛል። እቃውን ጠይቄ ተፈቅዶልኛል፣ ግን የማስጫኛ ገንዘብ እየጠበቅኩ ነው። ሰው እየጠየኩና እና አቶ ማርቆስን በጣም እና የኢክናክስን ቡድን የጠቅላላ የካናዳ ቦርድ የኢክና ቦርድን አመሰግናለሁ። እንዲሁም የቫንኮቨርን ህዝብ የመጀመሪያውን 2 ኮንቴነር ከሲያትል ህዝብ ጋር ሆኖ ያስጫኑኝ እነሱንም አመሰግናለሁ እና ወደፊትም እነሱንም ሁኔታ ብታጫውተን። አዎ እኔ ባለትዳር ነኝ፣ ልጆች አሉኝ። ባለቤቴ ዓለም ፀሐይ ለገሰ ትባላለች። እኔ እና እሷ ወደ 43 ዓመት የትዳር ጓደኛሞች ነን። ከዛ በፊትም ከጓደኛዬ የወለድኳቸው ልጆች አሉ እሷን ከማግባቴ በፊት። እነሱም አሉ። አንዱ ኢትዮጵያ ውስጥ ነው ያለው፣ 3 ልጅ ወልዷል። ያው የቤተሰብ ኃላፊ ነው ያለው። እዚህ ቫንኮቨር ውስጥ 4 አሉ። አንዷ ደግሞ 5ኛዋ አሜሪካን ያለችው ሜሪላንድ፣ 6ኛዋ ደግሞ ካልጋሪ ያለች። እነሱም የልጆች እናት ናት እና የ11 የግራንድ ቻይልድ የልጅ ልጅ አይቻለሁ እና ልጆቼ በሙሉ ስራ የያዙና ትዳር የያዙ ናቸው። እኔና ባለቤቴ ነው እዚህ የምንቀመው። በዚህ ነው ትንሽ ጊዜ ስላገኘው ልጅም ማሳድገውም ስለ ሁሉም አድርገው ቀናና ሩህሩህ ደግ ሰው ናቸው። ክቡራትና ክቡራን አድማጭ ተመልካቾቼ የኒህን ኢትዮጵያዊ ባለብዙ ተሰጥኦ አርአያነት ልንከተል ይገባል እያልኩ የዛሬውን ፕሮግራሜን በዚህ ቋጫለሁ። ኢትዮጵያ ለዘላለም ትኑር።